ሰላም ጤና ይስጥልን እንዴት ናችሁ? ሰላምታችን በያላችሁበት ይድረስ እያልኩኝ አጫጭር ስፖርታዊ ጉዳዮችን ወደ እናንተ የማደርስ ይሆናል ማለት ነው። በዛሬው ዕለት እንግዲህ 36ኛው የእንግሊዝ ፕሪሚየር ሊግ ጨዋታ ይከናወናል። በዚህም መሰረት እንግዲህ አጓጊነቱ ይበልጡን እየጨመረ መጥቷል። ባለፉት 2 ሳምንታት የሻምፒዮንነቱ ፉክክር እንግዲህ ወደ ማንቸስተር ሲቲ ያደላ መስሎ ነበር። በነጥብ ተስተካክለው በጎል ልዩነትም እንግዲህ ማንቸስተር ሲቲ መምራት ጀምሮ ነበር። ሆኖም ግን ባለፈው ሳምንት ማክሰኞ ዕለት ምሽት ላይ እንግዲህ ምሽት 4 ሰዓት ላይ የተደረገው በኤቨርተን ሜዳ ላይ የተደረገው ጨዋታ 3-3 በመለያየታቸው ማንቸስተር ሲቲ በእጁ ገብቶ የነበረውን እድል እንግዲህ አስረክቧል ማለት ነው። በአሁኑ ሰዓት ደግሞ አንድ ተስተካካይ ጨዋታ ቢቀረው ማንቸስተር ሲቲ አርሰናል በ5 ነጥብ ልዩነት እንግዲህ በአንደኝነት እየመራ ይገኛል ማለት ነው። አርሰናል 76 ነጥብ፣ ማንቸስተር ሲቲ ደግሞ 71 ነጥብ ሆነው በዛሬው ዕለት ማንቸስተር ሲቲ ሌላውን የለንደን ክለብ ብሬንትፎርድን የሚያስተናግድ ይሆናል ማለት ነው በሜዳው። ይህ ጨዋታ እንግዲህ በብዙዎች ዘንድ ዳግም የሚጠበቅ ነው። እንደሚታወቀው ብሬንትፎርዶች የተለያዩ ተጫዋቾችን በየዓመቱ ለሽያጭ ቢያቀርቡ ክለቡን ቢለቁም ግን በተተኪዎቹ ደግሞ በጣም በአስገራሚ ሁኔታ የተለየ ቡድን ነው የምንመለከተው በየዓመቱ ማለት ነው። በተለይም እነዚህን ያለፉትን 3 ዓመታት ተአምራዊ የሆነ እንግዲህ ሽግግር ነው የምንመለከተው በብሬንትፎርድ እግር ኳስ ክለብ ላይ። ስለዚህ በዛሬው ዕለትም እንግዲህ በቀላሉ ይፋቷል ተብሎ አይጠበቅም፣ ምንም እንኳን ኢታድ ሜዳ ላይ ቢሆንም ጨዋታው። ሆኖም ግን ማንቸስተር ሲቲ በዛሬው ዕለት ዳግም ነጥብ ከጣለ እንግዲህ እጅ እንደመስጠት ተደርጎ ይቆጠራል ማለት ነው። ምንም እንኳን አርሰናሎች በነገው ዕለት ወደ ለንደን ስቴዲየም ሲያመሩ ምን ይገጥማቸዋል የሚለው እንደዚሁ በብዙዎች ዘንድ የተለያዩ ግምቶች እየተሰጡ ቢሆንም የዛሬውን ደግሞ ማንቸስተር ሲቲ ነጥብ የሚጥል ከሆነ ይበልጡን ለአርሰናሎች የተሻለ ድል ሊያመቻች ይችላል የሚለው እንግዲህ በብዙዎች ዘንድ ይጠበቃል ማለት ነው። ምሽት ይሄንን ጨዋታ እንመለከታለን። ስለዚህ ወደ አርሰናሎች ስናመራ እንግዲህ አርሰናል በነገው ዕለት ምሽት 1 ሰዓት ተኩል ላይ ጨዋታውን ሲያከናውን በለንደን ስቴዲየም ይከናወናል። ይህ ጨዋታ በዌስትሃም ሜዳ ላይ ማለት ነው። የድሮ አፕተን ፓርክ ተቀይሮ እንግዲህ ለንደን ስቴዲየም ላይ በአሁኑ ሰዓት ከትመው ይገኛሉ መዶሻዎቹ። እንግዲህ ኑኖ ስፒሪቶ በአሰልጣኝነት እንግዲህ እዚህ ክለብ ውስጥ ይገኛሉ። ደረጃቸው ደግሞ እዚህ ግባ የሚባል ደረጃ የላቸውም በአሁኑ ሰዓት። ለዛም ነው በአሁኑ ሰዓት ለአርሰናል ፈታኝ ጨዋታ ይሆናል ተብሎ የሚጠበቅበት። በዋናነት አንደኛ ኑኖ ስፒሪቶ ሳንቶ እንግዲህ የሚጫወቱበት ያጫወት መንገድ የመከላከል ዲሲፕሊናቸው በጣም ጠንካራና በመልሶ ማጥቃት ላይ በተለይም ደግሞ እነ ጃሬድ ቦውን እንግዲህ ይህ ልጅ በተለይ አርሰናል ላይ እና እንደዚሁም ደግሞ ትልልቅ ቡድኖች ላይ ጎልቶ የሚወጣ ተጫዋች ነው። እንደነሱ አይነቱ ተጫዋቾችን በመጠቀም በመልሶ ማጥቃት እንግዲህ ችግር ይፈጥራል ተብሎ ይጠበቃል አርሰናል ላይ። ሌላው በዋናነት ደግሞ አርሰናሎች እንግዲህ ለሻምፒዮንነት ለሻምፒዮን ለመሆን እየታገሉ ይገኛሉ። በአንጻሩ ዌስትሃም ዩናይትዶች መዶሻዎቹ ደግሞ 18ኛ ደረጃ ላይ የሚገኙ ናቸው። ይህም ደግሞ በአሁኑ ሰዓት የወራጅ ቀጠና ውስጥ ይገኛሉ። ከዚህ ወራጅ ቀጠና ለመውጣት በ36 ነጥብ 18ኛ ሲገኙ 37 ነጥብ ይዞ ከላይ የተቀመጠው ደግሞ ቶትናም ሆትስፐር ነው፣ ሌላው የኖርዝ ለንደን ክለብ። ስለዚህ በአንድ ነጥብ እነዚህ 2 ክለቦች ይለያያሉ ማለት ነው። 19ኛ እና 20ኛ ያሉት ክለቦች በርንሌይ እና ወልቭስ መውረዳቸውን ያረጋገጡ ክለቦች ናቸው። ስለዚህ እነሱን ተከትሎ ላለመውረድ ነው ዌስትሃም በነገው ዕለት እንግዲህ ከበድ ያለ ጨዋታ ከአርሰናል ላይ ያደርጋል ተብሎ የሚጠበቀው። ስለዚህ በሜዳቸው እንደመጫወታቸው ጠንከር ያለ ጨዋታ ይሆናል ተብሎ ይጠበቃል። ከጨዋታው በፊት እንግዲህ የተለያዩ ሐሳቦች ተሰጥተዋል ማለት ነው በኑኖ ስፒሪቶ ሳንቶና እንደዚሁም ደግሞ በአርሰናሉ አሰልጣኝ ሚኬል አርቴታ። ኑኖ ስፒሪቶ ሳንቶ ምንድነው ያሉት? አርሰናል ማሸነፍ ከባድ ነው፣ ምክንያቱም እነሱ በጣም ጎበዝና ከትላልቅ ነገሮች የሚዋጉና ትላልቅ ስኬቶችን እያስመዘገቡ ያሉ ትልልቅ ተሰጥኦ ያላቸው ተጫዋቾች እንግዲህ ስብስብ ስለሆነ ከነሱ ጋር መጫወት ምን ያክል ከባድ እንደሆነ መረዳት ትችላላችሁ ሲሉት እንግዲህ በትናንትናው ፕሬስ ኮንፈረንስ ላይ ተናግረዋል። የሻምፒዮንስ ሊግ ፍጻሜ ላይ ደርሰዋል፣ እንዲሁም ደግሞ ለፕሪሚየር ሊጉ ዋንጫ እየተፎካከሩ ይገኛሉ ሲሉ ተናግረዋል ማለት ነው። እነሱ ጠንካራ ተጋጣሚ ናቸው፣ ነገር ግን እኛ በለንደን ስቴዲየም እንደ መጫወታችን
ይህ ደግሞ ሁልጊዜም ተጨማሪ ጉልበት ይሰጠናል በደጋፊዎቻችን ፊት። ስለሆነ አርሰናል ለማሸነፍ እንታገላለን ሲሉ እንግዲህ ሐሳባቸውን ሰጥተዋል። እንዲሁም ደግሞ አርሰናል ለቆሙ ኳሶች ወይም ሴት ፒስ የበለጠ ተጠቃሚ ከሆኑ ቡድኖች መካከል አንዱ ነው። ስለዚህ ለዛም ደግሞ ዝግጁ ነን። እኛም በእንደዚህ አይነት አጫዋወት የመከላከልም ሆነ የማጥቃት አቅሙ አለን። ይሄንን ጠንቅቀን እንረዳለን። ስለዚህ ይህንንም እኛ ከተጠቃሚዎቹ መካከል ለመሆን የምንታገለው ጉዳይ ነው ሲሉ ሐሳባቸውን ሰጥተዋል። ሚኬል አርቴታ እንግዲህ የተለያዩ ሐሳቦችን ሰጥቷል። በተለይም ደግሞ ይህ ሳምንት እንደሚታወቀው አርሰናሎች በጥሩ ደስታ ላይ የሚገኙ ናቸው። እንደሚታወቀው ቀደም ሲል እንደገለጽኩት ማክሰኞውን በኤቨርተን ሜዳ ላይ ማንቸስተር ሲቲ እንግዲህ ነጥብ መጣሉ ለአርሰናል አድቫንቴጅ ነው። ያ አንድ ደስታ ነበር። በማግስቱ ደግሞ እንግዲህ በ24 ሰዓት ውስጥ ሁለት የተለያዩ ደስታዎች ነው። በፕሪሚየር ሊግም በሻምፒዮንስ ሊግም ማለት ነው። በፕሪሚየር ሊግ ነጥብ በመጣሉ ማንቸስተር ሲቲ፣ በሻምፒዮንስ ሊግ ደግሞ ራሳቸው እንግዲህ የዲየጎ ሲሞኔ የመከላከል ታክቲክ በጣም ጠንካራ ነው። ስለዚህ ይህንን ሰንጥቆ የመግባትና የማለፍ ችግር ውስጥ ይገባሉ ተብሎ እንግዲህ በብዙዎች ዘንድ ሲነገርባቸው ነበረ። በተለይም ደግሞ የአርሰናል ተጫዋቾች የድካምና የዝለት ምልክት በጣም እየታየባቸው ነው። ስለዚህ ይህንን አጋጣሚ ደግሞ ዲየጎ ሲሞኔ ይጠቀምበታል። ምንም እንኳ ኤምሬትስ ስቴዲየም ጨዋታው ቢከናወንም ሲባል ነበረ። ሆኖም ግን አርሰናሎች ያንን ጨዋታ እንዳሸነፉ ይታወቃል። ስለዚህ ከአትሌቲኮ ጨዋታ በኋላ ትልቅ የደስታ ስሜት ውስጥ ነበርኩ ሲል ሚኬል አርቴታ ተናግሯል። ምክንያቱም ያ ጨዋታ ለኛ ምን ያህል ትርጉም እንዳለው ሁላችንም እናውቃለን። ለደጋፊዎች፣ ለተጫዋቾቹ እና ለስታፍ አባሎቹ ምን ያህል አስፈላጊ እንደሆነ ትረዳለህ ሲሉ እንግዲህ ለጋዜጠኛው መልስ ሰጥተዋል ማለት ነው ሚኬል አርቴታ። ግን እመነኝ ልክ ከጨዋታው በኋላ ትኩረቴ በሙሉ ጉልበቴና ሐሳቤ በሙሉ ወደ ዌስትሃሙ ጨዋታ ማለትም ወደ ነገ ወደሚካሄደው ጨዋታ ማለት ነው ነበር ሲል ተናግሯል። በፊዚካል ታክቲካል እንዲሁም ቴክኒካል ረገድ እንዴት መዘጋጀት እንዳለብን እንግዲህ ጠንቅቄ አስቤያለሁ። በዛም ትልቅ ዝግጅት እናደርጋለን፣ ትልቅ ዝግጅትም አድርገላን ሲል ነው እንግዲህ በትናንትናው ዕለት ሐሳቡን የተናገረው በፕሬስ ኮንፈረንስ ጊዜ ሚኬል አርቴታ። እንዲሁም ሚኬል አርቴታ ስለ ተጫዋቾቹ ጥያቄ ቀርቦለት ነበረ። ስለ ሉዊስ ስኬሊ እንዲሁም ደግሞ በጉዳት ላይ ስለሚገኙት ስለነ ሜሪኖ እና ስለነ ቲምበርም እንደዚሁ ጥያቄ ቀርቦለት ነበር። ስለነ ራይስ፣ ስለ ሁሉም ተጫዋቾች እንግዲህ ሐሳብ ሰጥቶ ነበር። ሉዊስ ስኬሊ እሱ መረዳት በመቻሉ እንዲሁም ደግሞ የሚጠበቅበትን ነገር ማወቁና በጨዋታዎች የሚሳተፍበትንም ሆነ የማይሳተፍበትን ምክንያት ማወቁ ሁሉም በሂደት የሆነ ነገር ነው ሲል ተናግሯል ማለት ነው። አስደናቂ ነገር አስመልክቶናል። እንዲሁም ባህሪውም ድንቅ ነበር። እድሉን ሲያገኝ ምን አይነት ምላሽ እንደሚሰጥ አሳይቷል ሲል ተናግሯል ማለት ነው። እንደሚታወቀው ከዚህ በፊት እንግዲህ ኤምሬቼ ኤዜ ወደ አርሰናል ከተዘዋወረ በኋላ ለመላመድ ትንሽ ተቸግሮ ነበር። ስለዚህ ልክ ወደ አሁኑ ሪትም ወደ አሁኑ አቋም ከመመለሱ በፊት እንደዚህ አይነት አስተያየት ነበር የተናገረው ሚኬል አርቴታ። በወቅቱ ልክ እንደ ሉዊስ ስኬሊ እሱም እኛን ተረድቶናል፣ እኛም ምስሉን ተረድተነዋል። ምን ያህል ብልህና ምን ያህል አስተዋይ ተጫዋች እንደሆነ ተመልክተናል። ካሁን በኋላ ኤቤሬቺ ኤዜን ትመለከቱታላችሁ በትልቅ ብቃት ብሎን ነበረ። እንዳለው ወዲያው ነው ከሳምንቱ ጀምሮ እንግዲህ ጥሩ ብቃቱን ማሳየት የጀመረው ይህ የቀድሞ የክሪስታል ፓላስ ተጫዋች ኤቤሬቺ ኤዜ። ስለዚህ ስለ ሉዊስ ስኬሊም እንደዛ አይነት አስተያየት ሰጥቷል። ሌላው እንግዲህ ስለ ዴቪድ ራያም ሐሳቡን ሰጥቶ ነበረ። አለፍ አለፍ ብዬ እንግዲህ ወደ እናንተ ሳቀርብ ሚኬል አርቴታ በጉዳት ላይ ስላሉ ተጫዋቾች እንዲሁ ተናግሯል። ስለ ሚኬል ሜሪኖ እና ስለ ዩሪያን ቲምበር ነው ሐሳቡን የሰጠው። እንግዲህ እነዚህ ተጫዋቾች በጉዳት ላይ የሚገኙ ተጫዋቾች ናቸው። በተለይም ደግሞ ሚኬል ሜሪኖ እንግዲህ ረዘም ላሉ ሳምንታት ከሜዳ እንደራቀ ይታወቃል ማለት ነው፣ ኤሲኤል ጉዳት ገጥሞት። ሆኖም ግን በትናንትናው ዕለት እንግዲህ ልምምድ ሲሰራ ተመልክተነዋል። በኢንስታግራም ገጹ ላይም እንግዲህ ጠንክሮ እየሰራ እንዳለ ፖስት አድርጓል። በትናንትናው ዕለት ሚኬል አርቴታ ሐሳቡን ሲሰጥ ምንድነው ያለው? ዩሪያን ቲምበር እና ሜሪኖ ከውድድር ዓመቱ ማብቂያ በፊት ልንመለከታቸው እንደምንችል አላውቅም፣ አሁንም ብዙ የሚቀሩ ነገሮች አሉ ሲል ነው ሐሳቡን የሰጠው። ስለ ቲምበር ሲናገርም ምናልባትም ይህ ለመቋቋም ከባዱ ጉዳት ነው፣ ተጫዋቹም ማለትም
ቲምበርን ማለት ነው ሆነ እኔም በግሌ ይህን ያህል ጊዜ ከሜዳ ይርቃል ብዬ ጠብቄም አላቅም ነበር። ተጫዋቹም ራሱ ዩሪያን ቲምበር ይህን ያህል ከጨዋታ እንደሚርቅ አልጠበቅም ነበር ሲል ነበር ሐሳቡን እየሰጠው። እንግዲህ ያልተጠበቀ ጉዳት ነው ማለት ነው። ዩሪያን ቲምበር እንግዲህ ዛሬ ይመለሳል፣ ነገ ይመለሳል። እንግዲህ ብዙዎች የሚጠብቁት ተጫዋች ነው ዩሪያን ቲምበር። በተለይም ደግሞ ለሻምፒዮንስ ሊጉ በጣም አስፈላጊ ተጫዋችና በተለይም ደግሞ ትልልቅ ግጥሚያዎች በሚከናወኑበት ሰዓት ይበልጡን ከቤንጃሚን ዋይት የተሻለና በጥሩ ብቃት ላይ የሚገኝ ተጫዋች ነው ይህ ተጫዋች። ስለዚህ መቼ እንደሚመለስም ለማወቅ እንደተቸገረ ነው እንግዲህ በትናንትናው ዕለት ሐሳቡን የሰጠው። ስለ ራይስ ጥያቄ ቀርቦለት ነበር። እንግዲህ በነገራችን ላይ ዴክላን ራይስ በአርሰናል ቤት ያለው ኮንትራት እንግዲህ ሊጠናቀቅ 1 ዓመት ነው የሚቀረው። ማራዘም አማራጭ አለው። እሱን ስንደምረው ደግሞ 2 ዓመት በአርሰናል የሚያቆይ ኮንትራት አለው። ሆኖም ግን በአሁኑ ሰዓት ከአርሰናል ጋር ለረጅም ጊዜ የሚያቆየውን ኮንትራት ድርድር ለመጀመር ተዘጋጅቷል የሚል ብዙ ዘገባዎች ሲወጡ ነበረ። ሆኖም ግን በትናንትናው ዕለት የተለያዩ ዘገባዎች እንደነ አትሌቲክስ ያሉ ዘጋቢዎች እንግዲህ በገጻቸው ሲያወጡት የነበረው ምንድነው ዴክላን ራይስ እና አርሰናል ይህ ውይይታቸውን አመቱ እስከሚጠናቀቅ ድረስ እንግዲህ እንደሚያቆዩት ተሰምቷል ማለት ነው። ስለዚህ አመቱ ከተጠናቀቀ በኋላ ሻምፒዮንስ ሊግም የፕሪሚየር ሊግም ውድድሮች ከተጠናቀቁ በኋላ ውይይቱን እንደገና ለመጀመርና በውል ለማስፈር እንግዲህ እቅድ እንደተያዘ ተነግሯል ማለት ነው። እንደሚታወቀው ዴክላን ራይስ በሁሉም ውድድሮች 4156 ደቂቃዎችን የተጫወተ ማለትም በሁሉም ጨዋታዎች እንግዲህ ተሳትፏል ማለት ይቻላል ማለት ነው። ይህ ተጫዋች ተቀይሮ ከመውጣት ውጪ አሰላለፎችን ከሁለት ጨዋታዎች ውጪ ሁሉንም ጨዋታዎች ጀምሯል። በሁለት ጨዋታዎች ደግሞ እንደዚሁ በጉዳት ምክንያት ያመለጡት ጨዋታዎች ናቸው። ከዛውጭ ከሱ በልጦ የሚገኘው ዴቪድ ራያ ብቻ ነው እንጂ በሁለተኝነት በሜዳ ላይ ካሉ ተጫዋቾች በአንደኝነት ከአጠቃላይ ከስኳዱ ደግሞ በሁለተኝነት ከዴቪድ ራያ ቀጥሎ 4156 ደቂቃዎችን የተጫወተ በጣም ብዙ ጨዋታዎችን የተጫወተ ተጫዋች ነው ማለት ነው ዴክላን ራይስ። በነገራችን ላይ በአሁኑ ሰዓት የአርሰናል ተጫዋቾች በተለይም ደግሞ በባለፈው በፉልሃም ጨዋታና እንደዚሁም ደግሞ በሻምፒዮንስ ሊግ ጨዋታ ላይ እንደገና ሪፍሬሽ አድርገው ነው የተመለከትናቸው። ከዚህ በፊት ብዙዎች ግምቱን ለማንቸስተር ሲቲ የሰጠውት የነበረው አንዱንም የሚታይባቸው ፊታቸው ዝለትና አመቱ ቢጠናቀቅ አይነት ነገር እየተመለከቱ እና እረፍታቸውን እያሰቡ ያሉ ተጫዋቾች ይመስላሉ እያሉ ብዙዎች ሲተቿቸውና በተለይም ደግሞ ሚኬል አርቴታንም እንደዚሁ ለመተቸት ብዙዎች ሲሯሯጡ ነበረ፣ ሲዘጋጁ ነበረ፣ የተለያዩ ቃላቶችን ሲያዘጋጁለት ነበር ለሚኬል አርቴታ ማለት ነው ለመወረፍ። ሆኖም ግን በእነዚህ ባለፉት ሁለት ጨዋታዎች በፕሪሚየር ሊጉ ከፉልሃም ጋር የነበረውን ጨዋታ እንደዚሁም ደግሞ የሻምፒዮንስ ሊግ የማክሰኞ ጨዋታ በተለይም ደግሞ ዴክላን ራይስ፣ ሉዊስ ስኬሊ በጣም አፕግሬድ ያደረጉ ተጫዋቾች ማለት ነው ቀዝቀዝ ብለው ነበር መሃል ላይ። እንደዚሁም ደግሞ ቪክቶር ጊዮኬሬሽ በጣም ይሄ አውሮ የሚባለው ስም ያሰጧል የሚያስብል ብቃት ነበር ሲያስመለክተን የነበረው። በጣም የዴጎ ሲሞኔ ተከላካዮች እንግዲህ በጣም ሲረብሻቸው እንዳመሸና ጎል ባለማስቆጠር ብቻ ነው እንጂ ሁሉም ነገር ያሟላ ተጫዋች ነበረ። ስለዚህ ወደ ጥሩ ፎርማቸው ሁሉም እንደገና ሪፍሬሽ እንዳደረጉ ቡካዮ ሳካ ነው ዚስ ዴይስ በጥሩ ብቃቱ ይገኛል። ከዚህ በፊት እንግዲህ ጉዳት እንደነበረበት ነው ሚኬል አርቴታ ሲናገር የነበረ። ጉዳት እያለበት ሲጫወት እንደነበረ ነው ሐሳቡን የሰጠው። በአሁኑ ሰዓት ግን ወደ ሙሉ ፊትነሱ እየተመለሰ እንደሆነ ሰዓቱንም ማኔጅ እያደረጉ በጥሩ ብቃት እንዲጫወት እየረዳው እንደሆነም ነው ሚኬል አርቴታ የተናገረው። ባለፈው በፉልሃም ጨዋታ 45 ደቂቃ ብቻ ነበር የተጫወተው። ባለፈም ደግሞ እንግዲህ 60 ደቂቃዎችን ብቻ ተጫውቶ ተቀይሮ ወጥቷል። ስለዚህ ቡካዮ ሳካ በጥሩ ብቃት ላይ ነው ማለት እንችላለን። እንደዚሁም ደግሞ ማርቲን ኦዴጋርድ እሱ ወጣ ገባ እያለ ቢሆንም በጥንቃቄ የተያዘ ማን እየተደረገ ጉዳቱ እንዳያገረሽበትና ብቃቱም ራሱ ፊትነሱ ወደ ተሟላ ፊትነስ እንዲመለስ እየተደረገ ያለ እንጂ ጉዳቱ ያን ያክል ደግሞ አሳሳቢ እንዳልሆነም ተቀይሮ ሲገባና በቋሚ ያስተላልፍም እንዲሁ ተመልክተናል ማለት ነው ሰሞኑን። ስለዚህ ሁሉም በሚባል ደረጃ በአሁኑ ሰዓት የአርሰናል ተጫዋቾች ቀደም ሲል ከነገርኳችሁ ከዩሪያን ቲምበርና
ሚኬል ሜሪኖ ውጪ በጥሩ ብቃት ይገኛሉ። እንደዚሁም ኤብሬቺ ኤዜ በጥሩ ብቃት ላይ ይገኛል። አሁን ትንሽ ቅር የሚያሰኘው ትንሽ ጉድለት ስንፈልግ የምናገኘው ቤንጃሚን ዋይት፣ ይህ በቀኝ መስመር የሚሰለፈው የእንግሊዝ ብሔራዊ ቡድን ተጫዋች እሱ ጋር የተወሰነ እንከኖችን እንመለከታለን። ከዚህ በፊት እንግዲህ ከቡካዮ ሳካ ጋር የነበራቸውን ጥምረት እናውቃለን። በጣም በጥሩ ብቃት ሲጫወቱ ነበር። ሆኖም ግን ያን ብቃት ከጉዳት በኋላ መልሶ ማግኘት አልቻለም ቤንጃሚን ዋይት። ሆኖም ግን ባለፈው ኤምሬትስ ላይ በተከናወነው ሻምፒዮንስ ሊግ ጨዋታ ላይ የተሻለ ብቃቱን ተመልክተናል። ስለዚህ እሱም ቢሆን ወደ መሻሻሉና ወደ ፎርሙ እየተመለሰ ይመስላል። ስለዚህ በአሁኑ ሰዓት በጥሩ አቋም ላይ ይገኛሉ ማለት ነው የአርሰናል ተጫዋቾች። ዌስትሃም እንግዲህ በፕሪሚየር ሊጉ ከአርሰናል ጋር ባደረጋቸው ጨዋታዎች 38 ጊዜ ተሸንፏል። ከዚህ በላይ እንግዲህ የተሸነፈበት ክለብ ሊቨርፑል ብቻ ነው። በሊቨርፑል ብቻ ነው 39 ጊዜ የተሸነፈ እንጂ ከዛ ቀጥሎ ብዙ የተሸነፈበት ክለብ በአርሰናል 38 ጊዜ ተሸንፏል ማለት ነው። በነገራችን ላይ ዴክላን ራይስ በ19 ዓመቱ የመጀመሪያ እንግሊዝ ፕሪሚየር ሊግ በዌስትሃም ያስቆጠረው አርሰናል ላይ ነው። በ19 ዓመቱ የመጀመሪያውን የእንግሊዝ ፕሪሚየር ሊግ አርሰናል ላይ ያስቆጥሯል። ይህ ተጫዋች እንግዲህ በነገው ዕለት ደግሞ ከልቡ በሚወደው ሁሉም ክለቦች አንፈልግህም ባሉት ጊዜ በተለይም ቼልሲ ሪሊዝ ባደረገው ሰዓት ስለነበር አዝኖና ተክዞ ስለነበረ የተለያዩ ክለቦች እንግዲህ አንፈልግህም ባሉት ጊዜ እጁ ዘርግቶ የተቀበለው ክለብ ዌስትሃም ዩናይትድ ነው። ስለዚህ ይህንን ደግሞ ደጋግሞ ይናገራል። ደግሞ ደጋግሞ ደጋፊዎችንም ክለቡንም እንደሚያደንቅና እንደሚያከብር ሁሌም በልቤ ትኖራላችሁ እያለ ሁሌም ሲናገር የምንመለከተው ተጫዋች ነገ ግን በተቃራኒ ሆኖ የሚገጥማቸው ይሆናል ማለት ነው ዌስትሃም ዩናይትዶች። የሚያሳዝነው ደግሞ ዌስትሃም ዩናይትድ ላለመውረድ ነው። ስለዚህ አርሰናል ሲያስቆጥርበት ያው የመውረጃ መሰላሉ እየቀረበ ይመጣል ማለት ነው። በተለይም ደግሞ ቶተንሃም ሆትስፐር እያሸነፈ ከመጣ የሚተርፍ አይመስልም በእርግጥ ዌስትሃም ዩናይትድ። ስለዚህ ዴክላን ራይስ በአንድ ጎኑ እንግዲህ ሊያዝንላቸው ይችላል ማለት ነው። ግን ፕሮፌሽናል ተጫዋች ነው፣ ምንም ማድረግ አይችልም። ባለፈው ጎል አስቆጥሮባቸዋል ኤሚሬትስ ላይ። ከዛ በፊት ለንደን ስታዲየም ላይ እንግዲህ 6-0 ባሸነፉበት ጊዜ አርሰናሎች ጎል አስቆጥሯል። እንግዲህ ደጋግሞ ጎል እያስቆጠረባቸው ነው። ስለዚህ የመውደድ ጉዳይ እንዳለ ሆኖ ግን የፕሮፌሽናሊዝም ጉዳይ ደግሞ ቅድሚያ የሚሰጠው ነው በእነዚህ በትልቅ ሌቭል ላይ የሚጫወቱ ተጫዋቾች። ቀደም ሲል እንደነገርኳችሁ እንግዲህ ቪክቶር ዮኬሬሽ በጥሩ ብቃት ላይ የሚገኝ ተጫዋች ነው። ያም ብቻ አይደለም። ባለፉት 12 የእንግሊዝ ፕሪሚየር ሊግ ጨዋታዎች 9 ጎሎችን በማስቆጠር በነገራችን ላይ ከማንኛውም ጎል አስቆጣሪዎች በላይ ያደርጓል ማለት ነው። በ9 ጎሎች በአለፉት 12 የእንግሊዝ ፕሪሚየር ሊግ ጨዋታዎች ብቻ ማለት ነው። ስለዚህ ይህ ተጫዋች በአሁኑ ሰዓት በጥሩ ብቃት ላይ ይገኛል። በነገው ዕለት ደግሞ የምንመለከተው ይሆናል ማለት ነው። እንግዲህ ዌስትሃም በነገው ዕለት አሰላለፉን እንግዲህ ዋን ቢሳካ ወደ አሰላለፍ ይመልሷል ተብሎ ይጠበቃል። እንዲሁም ካሉም ዊልሰን በፓውሎ ፈርናንዴስ እንግዲህ ይህ ተጫዋች እነዚህ ሁለቱ ዋን ቢሳካና ካሉም ዊልሰን ከጉዳታቸው አገግመዋል። ስለዚህ ካይል ዎከር ፒተርስ ወደ ቤንች እና ፓውሎ ፈርናንዴስ ወደ ቤንች ሊወርዳሉ ተብሎ ግምት ተሰጥቷል። ሄርማንሰን እንግዲህ ግብ ጠባቂ ይሆናል ተብሎ ይጠበቃል። ዋን ቢሳካ በቀኝ ተከላካይ በኩል እንደዚሁም ደግሞ አልሃጂ ማሊክ ዲዩፍ በግራ በኩል መሃል ላይ ደግሞ ማቭሮፓኖስ ይህ የቀድሞ የአርሰናል ተከላካይ ተጫዋች የነበረው በአርሰን ቬንገር ጊዜ ያመጡት ወጣት ተጫዋች ነበር። ኮንስታንቲኖስ ማቭሮፓኖስ መሃል ላይ እንደዚሁም ደግሞ ከዲሳሲ ጋር ነው ይጣመራል ተብሎ የሚጠበቀው ማለት ነው። ማቴዎስ ፈርናንዴዝ እና ሱቼክ እንግዲህ መሃል ሜዳውን ይቆጣጠራሉ ተብሎ ይጠበቃል። ቦውን ይህ ተጫዋች ነው እንግዲህ ለአርሰናል በነገው ዕለት እንግዲህ አስጊ ይሆናል ተብሎ የሚጠበቀው። ቦውን፣ ዊልሰን፣ ሰመርቪል እነዚህ ተጫዋቾች መሃል ላይ እና በክንፍ ይገኛሉ ማለት ነው። ከፊት ለፊት እንግዲህ ካስቴላኖስ ይኖራል ተብሎ ይጠበቃል ማለት ነው። በአርሰናል በኩል እንግዲህ ቀደም ሲል እንዳልኳችሁ ዋይት ወደ ቋሚ አሰላለፍ ውስጥ ያው ይዞ ይቀጥላል ማለት ነው። ምክንያቱም እንግዲህ ዩሪያን ቲምበር መቼ እንደሚመለስ ስለማይታወቅ ዋይት፣ ሳሊቫ፣ ጋብሪኤል፣ ካላፊዮሪ በግምት ደረጃ የተቀመጡ ናቸው። ራይስ እና ሉዊስ ስኬሊ እንግዲህ በሰሞኑ ጥምረት ማለት ነው። ሳካ፣ ኤዜ፣ ትሮሳርድ እንዲሁም ከፊት ለፊት እንግዲህ ቪክቶር ጊዮኬሬሽ
እነዚህ በግምት ደረጃ ወደ አስተላለፍ ማለትም ይህ አስተላለፍ ባለፈው ከአትሌቲኮ ማድሪድ ጋር የተደረገው ጨዋታ ላይ የተሰለፉ ሁሉም 11 ተጫዋቾች ናቸው። ምናልባት ቪክቶር ዮኬሬሽ በካይ ሃቨርትዝ፣ ካላፊዮሪ ደግሞ በፒሮ ሄንካፔ የሚሉ ብዙ ሰዎች አሉ። ግን ካላፊዮሪ በቋሚነት የሚገባ ይመስላል በብዙዎች ዘንድ ስንመለከተው። ቪክቶር ዮኬሬሽ ምናልባት በካይ ሃቨርትዝ ይህ ለውጥ ሊኖር ይችላል። እንደዚሁም ደግሞ ትሮሳርድ ምክንያቱም ትሮሳርድ ኤዜ ሳካ ማለት ቤንች ላይ ኦዴጋርድ እና ማርቲኔሊ ይኖራሉ ማለት ነው። ስለዚህ እስኪ የምንመለከት ይሆናል ማለት ነው። በሌሎች ጉዳዮች ተመልሼ እመጣለሁ። ሰብስክራይብ እያደረጋችሁ ውጡ፣ ላይክ እያደረጋችሁ እንደዚሁም ደግሞ ተደራሽነታችን እንዲሰፋ አድርጉ እያልኩኝ እዚህ ጋር በቃለሁ። በሌሎች እመለሳለሁ። ሰናይ ጊዜ